ይህ ያለፈውን የፖለቲካ ስርዓት በጉልበት ለመመለስ የሚደረግ ጥረት ከዘመናዊ የመንግስት አስተዳደር መሰረታዊ መርሆች ጋር ፍጹም ይጋጫል። ሰለሞናዊ ስርዓት በመሰረቱ ቤተክርስቲያንንና መንግስትን የተዋሃዱበት የንጉስ ስልጣን መለኮታዊ መሰረት ያለው በእግዚአብሔር የተመረጠ ተደርጎ የሚታሰብበት ነበር። በዚህ ስርዓት ኦርቶዶክስ ተዋህዶ የመንግስት ሃይማኖት ስትሆን ሙስሊሞችና ሌሎች እምነቶች ቢታገሱም ከመንግስት ስልጣን ከወታደራዊ መዋቅርና መሬት ከመውረስ መብት ሙሉ በሙሉ የተገለሉ ነበሩ። የፋኖ አራሽ ተኳሽ ቀዳሽ የሚለው መፈክር የዚህ ስርዓት ናፍቆት ነው። የፋኖ ሚስጥሮች በአብዱል ጀሊል ሼህ አሊ ካሳ መነበብ ያለበትና ሼር መደረግ ያለበት ይላል። እኔ እያነበብኩላችሁ ስለሆነ ይህንን ጽሁፍ የምታዳምጡ የምትከታተሉ ላይክ ሼር እያደረጋችሁ ኮመንት በመጻፍ አበረታቱን። የፋኖ ሚስጥሮች በአንድ ማህበረሰብ ውስጥ የሚፈነዱ የትጥቅ ንቅናቄዎች ህጋዊነታቸውና ህዝባዊነታቸው የሚለካው በሚያነሷቸው ተጨባጭ የህዝብ ጥያቄዎች ብቻ ሳይሆን እነዚህን ጥያቄዎች በሚመልሱበት ርዕዮተ ዓለማዊ ማዕቀፍ በሚያልሙት የመጨረሻ የፖለቲካ ግብና ሁሉንም የማህበረሰብ ክፍል በእኩልነት የማስተናገድ ያቅማቸው ነው። ከዚህ አንጻር የፋኖ ንቅናቄ በአማራ ህዝብ ላይ የሚደርሰውን ጥቃት ለመከላከል በሚል መነሻ ቢነሳም የትግሉ ፍልስፍናዊ መሰረት ማንነትን የሚተረጉምበት መንገድ የሚመራበት የፖለቲካ ራዕይና ተግባራዊ እንቅስቃሴዎቹ ሲፈተሹ ንቅናቄው ሁሉን አቀፍ የአማራ ህዝብ ትግል ከመሆን ይልቅ የአንድን ማህበረሰብ ክፍል የበላይነት ለማሰን የሚጥር አግላይ ፕሮጀክት መሆኑን ያሳያሉ። ይህንንም ለመረዳት የንቅናቄውን የጀርባ አጥንት የሆነውን ፍልስፍና መመርመር የግድ ይላል። የፋኖ ትግል ሁሉን አቀፍ እንዳይሆን የሚያደርገው ዋነኛ ችግር የሚመነጨው አማራነት ከሚተረጉሙበት ጠባብና አግላይ ርዕዮተ ዓለም ነው። ይህ ንቅናቄ የተገነባው የማንነት ኢሴንሻሊዝም በሚባል ጽንሰ ሀሳብ ላይ ቢሆን አንድን ውስብስብና ብዙ ገጽታ ያለው ማህበራዊ ማንነት አማራነት ወደ አንድ ወጥ የማይለውጥና ተፈጥሯዊ ባህሪ ኦርቶዶክስነት በማሳነስ ይገለጻል። ፋኖ ራሱን የኦርቶዶክስና የአማራ ጠበቃ ብሎ ሲያውጅ የአማራነትን ሙሉ ትርጉም በኦርቶዶክስ ተዋህዶ እምነት ማንነት ውስጥ በመገደብ ከዚህ ውጭ ያለውን ማንነት በተለይ እስላሙን እንደ ሁለተኛ ወይም ያልተሟላ የአማራነት መገለጫ ይቆጥረዋል። ይህ አካሄድ በገጠሩ የአማራ ክልል ያለውን አማራ ማለት ክርስቲያን ነው የሚለውን የተለመደ ግን ስህተት የሆነ አመለካከት ወደ ፖለቲካዊ ርዕዮተ ዓለም የቀየረ ሲሆን በዚህም 17% የሚሆነውን ሙስሊም የአማራ ህዝብ ከዋናው የማንነት ትርክት ያገላል። ይህ ፍልስፍና በተግባር ሲገለጽ የጀርመናዊ ፈላስፋ ካርል ሽሚት የፖለቲካ ጽንሰ ሀሳብ የሆነውን የወዳጅ ጠላት ልዩነት በቀጥታ ያንጸባርቃል። ሽሚት እንደሚለው የፖለቲካ ህይወት መሰረታዊ መገለጫው እኛ ወዳጅ እና እነሱ ጠላት በማለት መለየት ነው። የፖለቲካውም የመጨረሻ ግብ ይህንን ጠላት ማዳከም ወይም መደምሰስ ነው። ፋኖ እኛ የሚለውን ቡድን በኦርቶዶክሳዊ አማራነት ሲገልጽ በራስ ስር ከዚህ ፍች ውጭ ያሉትን ሁሉ በተለይም ለመብቱ የሚታገለውን ሙስሊም እንደሌላ ይፈጥራል። የአማራ ክልል ህዝብ ወይም ተወላጅ መሆኑን ቢያውቅም እንኳን ወሃብይ፣ ስልጤ፣ የኦነግ ተላላኪ፣ አይሲሲ እያሉ ይፈርጁታል። ይህ ሌላ የተደረገው ቡድን በመቀጠል እንደ ውስጣዊ ስጋት የውጭ ጠላት ተላላኪ ወይም ታሪካዊ ባላንጣ ተደርጎ ስለሚሳል በእሱ ላይ የሚፈጸም ማንኛውም ጥቃት እንደ ህጋዊ የፖለቲካ እርምጃ ይወሰዳል። ይህ አግላይ ፍልስፍና እንዲሁ በአየር ላይ የሚንሳፈፍ ርዕዮተ ዓለም ብቻ ሳይሆን ሊደረስበት የሚታለምበት ተጨባጭ የፖለቲካ ግብ አለው። ይኸውም የአባቶችን ሰለሞናዊ ስርዓት የመመለስ ተሃድሶ ራዕይ ነው። ይህ ያለፈውን የፖለቲካ ስርዓት በጉልበት ለመመለስ የሚደረግ ጥረት ከዘመናዊ የመንግስት አስተዳደር መሰረታዊ መርሆች ጋር ፍጹም ይጋጫል። ሰለሞናዊ ስርዓት በመሰረቱ ቤተክርስቲያንንና መንግስትን የተዋሃዱበት
የንጉሥ ስልጣን መለኮታዊ መሰረት ያለው በእግዚአብሔር የተመረጠ ተደርጎ የሚታሰብበት ነበር። በዚህ ስርዓት ኦርቶዶክስ ተዋሕዶ የመንግስት ሃይማኖት ስትሆን ሙስሊሞችና ሌሎች እምነቶች ቢታገሱም ከመንግስት ስልጣን ከወታደራዊ መዋቅርና መሬት ከመውረስ መብት ሙሉ በሙሉ የተገለሉ ነበሩ። የፋኖ አራሽ ተኳሽ ቀዳሽ የሚለው መፈክር የዚህ ስርዓት ናፍቆት ነው። ይህ ራዕይ እንደ ጆን ሎክ እና ዣን ዣክ ሩሶ ባሉ ፈላስፋዎች ከቀረቡና የዘመናዊ መንግስት መሰረት ከሆነው የማህበራዊ ሙሉ ጽንሰ ሀሳብ ጋር ፍጹም ይቃረናል። ዘመናዊ መንግስት ህጋዊነቱ የሚመነጨው ከህዝብ ሉዓላዊነት እንጂ ከመለኮታዊ ሹመት አይደለም። መንግስትም የማንኛውም ሃይማኖት ጠበቃ ሳይሆን የሁሉም ዜጎች መብት አስከባሪ ገለልተኛ አካል ነው። የፋኖ ራዕይ ይህንን መርህ በመካድ ስልጣንን ወደ ሃይማኖታዊና ባህላዊ የበላይነት መመለስን ያመለክታል። ይህም የአማራ ሙስሊም ብቻ ሳይሆን ሌሎች የኢትዮጵያውያንም ፈጽሞ ሊቀበሉት የማይችሉት የፖለቲካ ፕሮጀክት ነው። ይህንን ያለፈው ዘመን ናፋቂ ራዕይ በ21ኛው ክፍለ ዘመን እውን ለማድረግ መሞከር በንድፈ ሀሳብ ደረጃ ከዘመናዊ የመንግስት አስተሳሰብ ጋር ከመላተምም በላይ በተግባርም ይህንን ራዕይ የማይቀበሉ የማህበረሰብ ክፍሎችን ኢላማ ያደረጉ ስልታዊ ጥቃቶችንና የማግለል ዘመቻዎችን የግድ ይላል። የፋኖ ራዕይ ዓለማዊ አግላይነት ንድፈ ሀሳብ ብቻ ሳይሆን ሙስሊሙን ማህበረሰብ ኢላማ ባደረጉ ስልታዊና ተግባራዊ እርምጃዎች ይገለጻል። ከነዚህም ዋነኛ የከፋፍለህ ግዛ ታክቲክ ነው። ፋኖ እስልምናን ነባሩ ታዛዡ ለመብቱ የማይታገል የባህል ተሸካሚና ዋሃብያ ንቁ የተማረ መብቱን የሚጠይቅ ስጋት ብሎ መክፈሉ የሙስሊሙን ማህበረሰብ ውስጣዊ አንድነት ለመሸርሸር የተነደፈ ክላሲካል የቀኝ ገዢዎች ስልት ነው። በዚህ ክፍፍል መሰረት ፋኖ የሚቀበለው ሙስሊም የራሱን ማንነት አሳልፎ የሰጠንና በሁለተኛ ዜግነት ለመኖር የተስማማውን ብቻ ነው። ለመብቱ የሚታገልና እኩል ዜግነትን የሚጠይቅ ክፍል ግን እንደ ጽንፈኛና ጠላት ተፈርጆ የጥቃት ኢላማ ይሆናል። በተጨማሪም የግራኝ አህመድ ወራሪ በተደጋጋሚ እያነሱ የአሁኑን ትውልድ ሙስሊም እንደ ታሪካዊ ጠላት መሳል ያለፈውን ቁስል በማከክ የዛሬውን የፖለቲካ ግብ ለማሳካት የሚደረግ አደገኛ ፕሮፓጋንዳ ነው። ይህ አካሄድ በህዝቦች መካከል የቂም በቀል ፖለቲካን በማስፋፋት አብሮ መኖርን የማያስችል ያደርጋል። ይህ ጥላቻ ወደ ተግባር ሲለወጥ ደግሞ በመስጊዶች በኢማሞችና በሃይማኖታዊ ማዕከላት ላይ የሚፈጸሙ ጥቃቶችን ጠላት መስጊድ እንደ መሸሸጊያ ስለተጠቀመ ነው በሚል ማመካኘት የጦርን ስነ ምግባር የሚጥስ ይሆናል። ይህ አካሄድ ማንኛውም የሙስሊም ተቋምና ግለሰብ የጥቃት ኢላማ ለማድረግ የሚያስችል ሽፋን ከመፍጠሩም በላይ ለሚፈጸመው የጦር ወንጀል ተጠያቂነት ለማስቀረት የሚደረግ ሙከራ ነው። ጥንታዊ እስላማዊ የትምህርት ማዕከላትን ሀሪማዎችን ወደ ቤተ ክርስቲያን መቀየር ደግሞ የማንነት ማጥፋት ወንጀል ነው። የፋኖ ራዕይና ተግባራዊ ስልቶች በኢትዮጵያ ታሪክ ውስጥ ብቻ ተወስነው የሚታዩ ክስተቶች አይደሉም። ይልቁንም በዓለም ታሪክ ውስጥ በተደጋጋሚ የታዩና አስከፊ ውጤት ያስከተሉ አደገኛ የአግላይ ንቅናቄዎች የጋራ ባህሪያትን ያንጸባርቃሉ። በ1990ዎቹ የዩጎዝላቪያ መበታተንን ወቅት የስሎቦዳን ሚሎሶቪች የሰርቢያ ብሔርተኝነት የሰርቢያን ኦርቶዶክስ ማንነት እንደ ዋና መገለጫ በመውሰድ የቦስኒያ ሙስሊሞችን እና የክሮሺያን ካቶሊኮችን እንደ ታሪካዊ ጠላት ፈርጆ ነበር። ልክ እንደ ፋኖ የግራኝ ትርክት ሚሎሶቪዎች በ1389 የኮሶቮ ጦርነት በማንሳት ሙስሊሞችን እንደ ዘመናት ጠላት በመሳል የዘር ማጥፋት ወንጀል እንዲፈጸም መንገድ ከፍተዋል። በተመሳሳይ በ2013 በማዕከላዊ አፍሪካ ሪፐብሊክ የተነሳውና ራሱን የክርስቲያን መከላከያ ብሎ የሰየመው የአንቲ ባላክ ታጣቂ ቡድን መጀመሪያ ላይ ሙስሊሙን
የሴሌካ አማጺ ቡድን ለመዋጋት ሲነሳም በኋላ ላይ ግን ሁሉንም ሙስሊም ዜጎች እንደ ጠላት በመፈረጅ ሰፊ የማፈናቀል የግድያና የሃይማኖት ተቋማትን የማውደም ወንጀሎችን ፈጽሟል። ይህም አንድ ንቅናቄ ራሱን በአንድ ሃይማኖቶች ሲገለጽ እንዴት በቀላሉ ወደ ሌላ ሃይማኖት ተከታታይ ላይ ወደሚፈጸም አጠቃላይ ጥቃት ሲሸጋገር እንደሚችል ግልጽ ማሳያ ነው። ከዚህ ሁሉ ፍልስፍናዊ ታሪክና ንጽጽራዊ ዳሰሳ መገንዘብ እንደሚቻል የፋኖ ትግል በውስጡ በያዛቸው የማይታለፉ ራዕይት ዓለማዊ ፖለቲካዊና ስልታዊ ባህሪያት ምክንያት የሁሉም አማራ ህዝብ ትግል ሊሆን አይችልም። እንዲሁም ለአማራና ለኢትዮጵያ ሙስሊሞች ከፍተኛ ስጋት ነው። በማንነት ኤሴንሻሊዝም እና በወዳጅ ጠላት ፖለቲካ ላይ የተመሰረተ በመሆኑ በጽንፈ ሀሳብም ሆነ በተግባር ሙስሊሙን ያገላል። ሊመልሰው የሚፈልገው ተሐዲሷዊ ስርዓት ከዘመናዊ የሴኩላር የእኩልነት ዜግነትና የህዝብ ሉዓላዊነት መርሆችን ጋር የሚጋጭ በመሆኑ ለዘመናዊት ኢትዮጵያ መፍትሄ ሊሆን አይችልም። የሚጠቀምባቸው ስልታዊ ሌላ ማድረግ ታሪክን ለጥላቻ ፖለቲካ ማዋልና በንጹሃን ላይ የሚፈጸም ጥቃትን ህጋዊ የማድረግ ሙከራዎች የንቅናቄውን አጥፊ ባህሪ ያሳያሉ። በመሆኑም የፋኖ ንቅናቄ በትግል ላይ እያለም ሆነ አሸንፎ የፖለቲካ ስልጣን ቢይዝም ውጤቱ የአማራን ህዝብ ነፃ ማውጣት ሳይሆን የአማራን ህዝብ ማንነትና በሃይማኖት ከፋፍሎ ወደማያባራ ውስጣዊ ግጭት መክተት ይሆናል። ይህ ደግሞ በክልሉና በሀገር አቀፍ ደረጃ የሃይማኖት ግጭቶችን በማቀጣጠል ኢትዮጵያን ወደ ከፋ የህልውና አደጋ ሊወስዳት የሚችል ስር የሰደደ ስጋት ነው። የትግሉ መንገድና ግብ የሚወስነው መጨረሻውን ነው። የፋኖ መንገድ ደግሞ ወደ ነጻነት ሳይሆን ወደ ጥፋት የሚያመራ ነው።